በምስሉ ላይ የምትመለከቷት ቆንጆዬ ሴት ቤሪ ሮጀር ትባላለች እና ዶክመንተሪውን ማታ ላይ አይቸው አስተማሪ መስሎ ስለተሰማኝ ለእናንተ ይዤ መጣሁኝ። ይች ሴት እስር ቤት ነች ያለችው። የተከሰሰችበት ወንጀል ባሏን ኤክስ ሀዝበንዷንና የባሏን ሚስት በተኙበት ገድላቸው ነው። የ33 አመት ፍርደኛ ነች። ምንድነው እንደዚህን አይነት ወንጀል እንድትሰራ ያነሳሳት ነገር? ታሪኩ እንዲህ ነው። ቤሪና ባሏ የተዋወቁት የ17 አመት የሃይ ስኩል ተማሪ ያለች ነው። በአንድ የሃይ ስኩል የዳንስ ፓሪ ላይ እና ከዛን ጊዜ ጀምሮ ባሏ ሟቹ እንድታገባው ለ3 አመት ነው የጠየቃት። ካወቃት ጀምሮ ለ3 አመት በተከታታይ በየቀኑ የንጋባ ጥያቄ ጠይቃት ነበረ። መጨረሻም ፍቃደኛ ሆና ተጋቡ። 3 ልጅ ወለደች። አብረው መኖር ጀመሩ። አብረው እየኖሩ ባሏ መማር ፈለገ፣ ራሱን አፕግሬድ ማድረግ ፈለገ እና የመረጠው ትምህርት ደግሞ ሜዲሲን እና ሎን የመረጠው ገንዘብ የላቸውም። ስለዚህ እሷ መስራት ነበረባት። ልጆቿን እያሳደገች እየሰራች ስኩል ፊ እየከፈለች ባሏን አስተምራ አስመረቀችው። ይህን ካደረገች በኋላ ባሏ ስራ ያዘ፣ ጓደኞቹ ተቀየሩ፣ የሚውልበት ቦታ ሃይ ቫልዩ ማን ሆነ። ከዛ በኋላ ሌላ ነገር አማረው። የ21 አመት ፍላይት አቴንዳንት ገርልፍሬንድ ያዘ፣ በሚስቱ ላይ ማለት ነው። እና ከሷ ጋር አፌር እንዳለው ሚስቱ ሰምታ በተደጋጋሚ ስትጠይቀው you are bipolar ይላት ነበረ። you are sick in the head። ምንም አይነት ግንኙነት ከዚህ ሴት ጋር የለንም። she is just my assistant። ከዛ አሲስታንቱ አደረጋት። በቱም እየተጨቃጨቀች እሱም ደግሞ ይድና ያደረገ ከኖረ መጨረሻ ቤቱን ጥሎ ወጣ ሻንጣውን ይዞ። ከዛችኛዋ ሴት ጋር መኖር ጀመረ። በዛ አላበቃም፣ ፈታት ሚስቱን። ያችኛዋን በህጋዊ መንገድ አገባት። ልጆቹን ፉል ካስተዲ ወሰደ። ምክንያቱም የህግ ባለሙያ ነው፣ በጣም ብዙ ባለስልጣኖችን ያውቃል። ሴትዮዋን ጨረቃ ላይ አስቀራት። በዛ አላበቃም፣ መኖሪያ ቤታቸውን ሲኖሩበት የነበረውን ቤት ሸጠው። አንዳንድ ሰው እጁን ተጠምዝዞ ነው ወንጀል የሚሰራው። በእውነት ሸጠው ያንን መኖሪያ ቤት። ከዛ በኋላ ሴትዮ ምንድነው ሊሆን የሚችለው ስራዋ? ልጆቿን፣ ትዳሯን፣ ቤቷን አታ ምንድነው የምታስበው? ላይክ ያ ቀን ተሌት እሱን ማጥፋትን ብቻ ነው የምታስበው። that's what she did። ከዛ በኋላ ባይፖላር ነች ሲላት የነበረችው ሴትዮ የእውነት ባይፖላር ሆነች። ምክንያቱም የሚያሳብድ ነው። ቤታቸው እየገባች ስፕሬይ ማድረግ ጀመረች። ቤታቸውን በማበላሸት ጀመረች በስፕሬይ ፔንት። እቃቸውን መሰባበር፣ መኪናዋን ከፍሮንት ዶራቸው ጋር በማጋጨት በጣም ብዙ የሚባሉ ጥፋቶችን ካጠፋች በኋላ መጨረሻ ላይ የልጇን ቁልፍ፣ የቤት ቁልፍ ይዛ ሌሊት ላይ ገብታ ባልና ሚስቶቹን በተኙበት በ5 ጥይት ፒው 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 አደረገቻቸው። ሴትዮዋ የነቃች አይመስለኝም። በዛው ነው የሄደችው። ያው ስትነቃ ራሷን ሲኦል ነው የምታገኘው። ምክንያቱም ሺዝ ሆም ሬከር። ጥፋቱ የሰውየው ቢሆንም አንዳንድ ሴቶች እንደዚህ አይነት ተግባር ተባባሪዎች አሉ። ፉሊ አዌር ሆነው ሰውየው ሚስት እንዳለው የቤቱ መፍረስ ምክንያት የሚሆኑ ሴቶች አሉ። በእያንዳንዷ ሴት ሚዘራብል ላይፍ ጀርባ አንዲት ናርሲሲስት ሎው ላይፍ ሴት አለች። ኤኒዌይ ያቺ ሴት ራሷን የምታገኘው ሲኦል ነው at the end of the story። ግን ሰውየው አይቷታል ቤሪ ስትሾተው። የመጨረሻ ቃሉ you shot me ብሎ ነው ያለው፣ እንደ ዶክመንታሪው ማለት ነው። ወደ ስልኩ ሁሉ ደርሷል። 911 ሊደውል ግን አልቻለም። እና ምን ትማራላችሁ? ምንድነው የምትማሩት ከዚህ? ብዙ ነገር ነው የተማርኩት እኔ ራሴን እዛ ሴት ስፍራ ላይ ያደረኩትና ትልቅ በደል ነው የተበደለችው። መታሰር አልነበረባትም፣ ግን ያው ወንጀል ነው፣ አስረዋታል።
እና ቤሪ ስትፈታ ስንት እድሜዋ እንደሚሆን ታውቃላችሁ? 85 አመት። ህይወቷ እንዴት ምስቅልቅል እንዳለ አስቤ አዝኜ እናንተ ብትሆኑ ምን ታደርጉ ነበረ ብዬ ለመጠየቅ ነው ያመጣኋት።